በርግጥም ነገ መልካም ይሆናል። እንዴት አወቃትሉኝ? መጽሐፍ ሲናገር እንደዚህ ይላል፣ እግዚአብሔር መልካም በመከራ ቀን ደግሞ ምንድነው ይላል? መሸሸጊያ ነው ይላል። ነገሮች በከበዱ ሰዓት ፊታቸውን ባዞሩ ሰዓት ሙሴ ቅዱሱ እግዚአብሔርን እንደዚህ አለ፣ አንተ ከፊታችን ካልወጣህ በቀር ከዚህ አታውጣና። ለመጓዝ ለመሄድ ወደ ተስፋይቱ ምድር ለመግባት እግዚአብሔር ወደ ተነገራቸው ወደ ርስታቸው ለመጠጋት ሲሹ እግዚአብሔርን አብሮነትና ፊት ለፊታቸው እንዲሄድላቸው ጠየቁ። ነገር ግን ይገርማቸዋል። እግዚአብሔር ግን እንደዚህ አለው፣ መልካምነቴን በፊትህ አሳልፋለሁ። የእግዚአብሔር መልካምነት ልክ እንደ ቡልዶዘር ተራራውን ዝቅ ያደርግልሃል፣ ሸለቆውን ከፍ ያደርገዋል፣ ስርጓጉጡን ሜዳ ያደርግልህና የናፈቀውን ህልምህን እንድትገናኝ መንገድህን ያቀናልሃል። የእግዚአብሔር መልካምነት ሞገስ ነው፣ የክት ልብስ ነው፣ በሄድክበት ተወዳጅ ተቀባይነት እንዲኖርህ ያደርጋል። የእግዚአብሔር መልካምነት ስልጣን፣ በምትሄድበት ቦታ ተሰሚነት፣ እናም የሰሙክ ይታዘዙ ዘንድ ያስገድዳቸዋል። በእስራኤል ሕይወት የሆነው ይሄ ነው። በአዲስ ኪዳንም እንደዚህ። እናም እንደዚህ ይልሃል፣ የእግዚአብሔር መልካምነት ከፊት ይወጣል። እግዚአብሔር መልካም ነው ተባለ።